ብዙዎቻችን የማናስበውን የ30 ሰከንድ ህግ ልንገራችሁ። በእያንዳንዱ ቀን አጠቃላይ የወደፊት ህይወታችሁን ሊወስን የሚችል 30 ሰከንድ ይሰጣችኋል። ይህ 30 ሰከንድም ታዲያ ሁለት ነገሮችን በማነጻጸር ውሳኔውን ለእያንዳንዳችን የሚተው የ30 ሰከንድ ውሳኔ ነው። የምታነጻጽሯቸው ነገሮችም ስክሮል ከማድረግና ከመማር፣ ከማማረርና ከመገንባት፣ ከመጠበቅና ከመጀመር የምትመርጡት የምርጫ ውሳኔ ነው። እያንዳንዱ በምታደንቋቸው ሰዎችና ስታክ አድርገው በቆሙ ሰዎች መካከል ያለው ልዩነት በዚች በ30 ሰከንድ የምትደረገዋ የውሳኔ ልዩነት ነው። ህይወታችሁ በአንድ ወር ውስጥ ይቀየራል ማለት አይቻልም። ነገር ግን በአንድ አጋጣሚ ወይም ሞመንት ሊቀየር ይችላል። ስለዚህ ከትንሽ ጀምሩ፣ ስማርት ሁኑ። አሁን ጀምሩ።